በዚህ አጋጣሚ በእንቅልፌ ሳይሆን በቁሜ የሚያባንነኝን የኢትዮጵያን ጥሪና ተማጽኖ እንዳካፍላችሁ ይፈቀድልኝ። ኢትዮጵያ እጅግ በጣም ለሚወዷት ስሟን ጠርተው ለማይጠግቧት ልጇ ለክቡር ጠቅላይ ሚኒስትር መልእክት አላት። ክቡር ጠቅላይ ሚኒስትር መልእክቱን እንዳስተላልፍ ፈቃዶ ይሁን። ኢትዮጵያም እንዲህ አለች። ውዱ ልጄ ታላላቆችህ ወንድምና እህቶችህ የረገጡትን ድንጋይ ረግጠህ በጎ በጎውን ልታጸና ዘንበል ያለውን ልታቃና ቀና ከፍ ልታደርገኝ ያለ ረፍት በትጋትና በጽናት ደፋ ቀና ስትል ሰንብተሃል። ልጅነትህን ሁሉ ለኔ ሰጥተሃል። በቅርቡም ባለም አደባባይ እስካሁን ያላገኘሁትን ወግ ማዕረግ አሳይተኸኛል። ኩለህ ሞሽረኸኛል። በውስጤም ከጎረቤቶቼ ጋርም ስለ ሰላሜ ወጥተህ ወርደህልኛል። በስደትና በልዩ ልዩ ሀገራት የተበተኑ ልጆቼን ፈልገህ የታሰሩትን አስፈትተህ እንባዬን አብሰህልኛል። የእምነት ተቋማት ውስጥ የሚገኙ ልጆቼን ህብረት መልሰህልኛል። በዓለም አደባባይ በአዲስ ገጽ አጽፈኸኛል። በዚህም ተስፋዬ ለምልሟል። ብሩክ ሁን፣ ዘርህ ፍሬህ ይባረክ። እስካሁን በአጭር ጊዜ የሰራሃቸው ስራዎች የኔ እናትህን የወንድምና የእህቶችህን ብሎም የዓለም ሀገራትን ምስክርነት አስገኝቶልሃል። ይህ ሽልማት ያንተ ብቻ አይደለም። ባንተ በኩል ለኔ ለእናትህ ለወንድምና ለእህቶችህ ለታላላቆችህ ለታናናሾችህ ለጎረቤቶቼም ጭምር የተሰጠ ነው። ከፍ እንዳረከኝ ከፍ በል። ታዲያ ልጄ ይህ ሽልማት ለሰራኸው ስራ እውቅና ለቀጣይ ጉዞ ብርታትና ስንቅ ይሆን ዘንድ አደራ ጭምር ነው። እኔ እናትህም የዘውትር ጸሎቴ ካንተ ጋር ነው። ውዱ ልጄ እኔ ያለፍኩበት ውጣ ውረድ ስኬትም ተግዳሮትም የሞላው ስለሆነ እረፍት የሚነሳህ ብዙ ነገር እንዳለ አውቃለሁ። የቤቱ ታላቅ ልጅ ስትሆን ጭነትህ ከባድ ነው። ይህን ጭነትህን ወንድም እህቶችህ በአግባቡ ሊካፈሉህ ይገባል። እንደው ለመሆኑ ወንድምና እህቶችህ በወጉ ተረድተውሃልን? ውዱ ልጄ ውዱ ልጄ እኔን በፍጥነት ቀና ለማድረግ ውስብስብ ችግሮችን ለመፍታት ደፋ ቀና ስትል ያልታዩና ያልተነበቡ ገጾች ያሉ ይመስለኛል። እኔ እናትህ እረዳሃለሁ። ልጆቼ በወጉ አሟልተው ጠልቀው ባይረዱህ ለምን አልተረዱኝም ብለህ ሳትከፋ ሳትበሳጭ ትከሻህን አስፍተህ ሆድ ከአገር ይሰፋልም አይደል ቢሉ የወትሮ ጽናትህን አጎልብተህ ይበልጥ እንዲረዱህ ለማድረግ ገጽህን ሳትነፍጋቸው ገልጠህ በምታምንበትና በምትመራበት ሁሉን ሰብስቦ አቅፎ የመሄድ እሴትህ አማካይነት እቀፋቸው።